ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰይድና ሀጀርንና የልጃቸውን እስማኤል አለይሂ ሰላም አስደናቂ ታሪክ ለኛ አስተላልፈውልናል። እነዚህ የተባረኩ እናትና ልጅ በመካ ምድር ላይ ለመጀመሪያ ጊዜ የሰፈሩና ሕይወትን ያቆዩ ነበሩ። እንዲያውም የረገጡት ስፍራ በምድር ላይ ካሉት እጅግ ቅዱስ ከሆኑ ቦታዎች አንዱ ነበር። ዛሬ ላይ ሙስሊሞች ጧፍ የሚያደርጉበት ካዕባ እዚያው ጋር ቆሟል። ይህ ስፍራ ቂብላችን ነው። እዚህም ነው እስማኤል አለይሂ ሰላም ለመጀመሪያ ጊዜ መለኮታዊ ራእይን የተቀበሉት። እንዲሁም የመጨረሻው ነቢይ የሆኑት ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውን የአላህ ቃል የተቀበሉበት። የጌታችን አላህ ሱብሓነሁ ወተዓላ ታላላቅ ምልክቶች በዚያ ምድር ላይ ተተክለዋል። መቃመ ኢብራሂም፣ የኢብራሂም የቆሙበት ቦታ፣ ብሩህ ጥቁር ድንጋይ ሀጀር አልአስወድ፣ ረሕመት የሞላው የዘምዘም ውሃ እንዲሁም ታሪካዊ ኮረብታዎች አሰፋና አልመርዋ። ኢብራሂም አለይሂ ሰላም የአላህ ቅርብ ወዳጅና ታላቅ መልእክተኛ ነበሩ። ቀጥተኛውን የእውነት መንገድ ተከትለዋል። ሁለት የተከበሩ ሚስቶች ነበሯቸው። አንዷ ሳራ ረዲየላሁ ዐንሃ የሰይድና ኢስሐቅ አለይሂ ሰላም እናት ስትሆን በሻም በሶሪያ ምድር ትኖር ነበር። ሰይድና ኢስሐቅ አለይሂ ሰላም ደግሞ በፍልስጤም ውስጥ አልቁዱስ ወይም በይቱላህ በመባል የሚታወቀውን የአላህ ቤት ገንብተዋል። ይህችም የመጀመሪያዋ ቂብላችን ነበረች። በሺዎች የሚቆጠሩ ነቢያት በዚያ በተባረከ ምድር ላይ ተወልደው ኖረዋል። ሁለተኛዋ የተባረከችው ሚስታቸው ሰይዳችን ሀጀር ነበሩ። ከእርሷም የተባረከው ልጅ ሰይድና ኢስማኤል አለይሂ ሰላም ተወለዱ። ኢብራሂም አለይሂ ሰላም እናትና ልጇን በአላህ ትእዛዝ ከሶሪያ ወደ መካ መጡ። በዚያን ወቅት በመካ ምድር ላይ ምንም ነፍስ ያለው ፍጡር አልነበረም። የሚያማምሩ ዛፎችም ሆኑ ለምለም እርሻዎች፣ የሚያድስ አረንጓዴም ሆነ ቀዝቃዛ ውሃ አልነበረም። ሰው የማይኖርበት ድንጋያማና ባዶ ሸለቆ ብቻ ነበር። አላህ ሱብሓነሁ ወተዓላ ለነቢዩላህ ኢብራሂም አለይሂ ሰላም በእርጅናቸው ነበር ብቸኛ የሆነውን ወንድ ልጅ የሰጣቸው። ይህ ሁኔታ ሳራን አስጨነቃት። ሁለተኛ ሚስታቸው ሀጀር የሱ ተወዳጅ ልትሆን ትችላለች የሚል ፍራቻ ነገሰባት። ሀጀርም በበኩሏ ክብርት ሳራ እሷን ወይም የልጇን ሕይወት ልትጎዳ ትችላለች ብላ እጅግ ፈርታለች። ለዚህም ነው ወደ መካ በምትጓዝበት ወቅት ሳራ እንዳትከተላት የእግሮቿን ምልክት በሚያስወግድ መልኩ ወገቧ ላይ ሻሽ ያሰረችው። አላህ ሱብሓነሁ ወተዓላ ሰይድና ኢብራሂምን አለይሂ ሰላም የተከበረችውን ሀጀርንና ገና የተወለደው ልጃቸው እስማኤልን በመካ በበይተል አቲቅ የቀድሞ ቤት ማለት ነው እንዲተዋቸው አዘዛቸው። የአላህ ቤት በዛን ጊዜ ገና በህንጻ መልክ አልነበረም። ነገር ግን ቀደም ሲል የነበረው ቤት በኑህ አለይሂ ሰላም በደረሰው ታላቅ ጎርፍ ስለጠፋ ቦታው ይታወቅ ነበር። ከፍልስጤም አንስተው አስፈሪ ወደ ሆነው ሸለቆ ያለው ረጅም ርቀት እጅግ አስቸጋሪና ለህይወት እጅግ አደገኛ ጉዞ ነበር። ይህ ለተከበሩት ነቢይ ሰይድና ኢብራሂም አለይሂ ሰላም እጅግ ከባድና ፈታኝ ጊዜ ነበር። ልጅ እንዲሰጣቸው አላህን በብዙ ልመና ጠይቀው በመጨረሻም በእርጅናቸው አንድ ልጅ ሰጣቸው። ከዚያም ውሃ እንኳን በሌለበት ምድረ በዳ እናትና ልጇን ብቻቸውን እንዲተዋቸው ተጠየቁ። በእርግጥ የአላህን ሱብሓነሁ ወተዓላ ጥልቅ ጥበብና የማይታመን ኃይሉን ማንም ሊገምት አይችልም። በታላቅ አደጋ ባለበት ስፍራ እንኳን ለሰው ልጅ ሰላምና ደህንነትን ይሰጣል። ነቢዩላህ ሙሳን አለይሂ ሰላም የሱ ታላቅ ጠላት በነበረው በፈርዖን ቤተ መንግስት ውስጥ እንዲኖሩና እንዲያድጉ አደረገ። ሰውም በአይን ጥቅሻ ወደ አመድነት የምትቀይረውን እሳት ለነቢዩላህ ኢብራሂም አለይሂ ሰላም ቀዝቃዛና ውብ የአትክልት ስፍራ አደረገው። እነዚህ ሁሉ የአላህ ሱብሓነሁ ወተዓላ ታላቅ ኃይል ጥቃቅን ምልክቶች ናቸው። በውጫዊ እይታችን በአንድ ነገር ላይ ችግርንና ኪሳራን እናያለን። ነገር ግን እውነተኛው ባለቤት በዚያ ውስጥ መልካምና ወሰን የሌለውን በረከት አስቀምጧል። እርሱም እንዲህ ብሏል፣ አንድ ነገርን ትጠሉ ይሆናል፣ እርሱ ግን ለናንተ መልካም ነው። አንድ ነገርን ትወዱ ይሆናል፣ እርሱ ግን ለናንተ መጥፎ ነው ይላል ሱረቱል አልበቀራ ላይ። ስለዚህ ይህ ከባድ ፈተና የአላህ የቅርብ ወዳጅ ለሆኑት ለሰይድና ኢብራሂም አለይሂ ሰላም ጥፋትና ውድመት የሚመስል ቢሆንም በመጨረሻ ግን ለሰው ልጅ ሁሉ ወሰን የሌለው በረከት ሆነ። ይህ እውነት ለሁሉም የሰው ልጅ ግልጽ ነው።
ሁሉም ሙስሊሞች ከዚያ ታላቅ መስዋዕትነት የሚገኘውን እጅግ ብዙ በረከትና ምህረት እስከ መጨረሻው የሚደሰቱበት ሆኗል። የአላህ መስዋዕት የተባለው እስማኤል አለይሂ ሰላም በዚህ በረሃማና ውሃ በሌለው ምድር ላይ ማደግ ለሰው ልጅ በምድር ላይ እጅግ የተቀደሰውን ስፍራ ለመሰጠት ምክንያት ሆነ። የዓለማቱ ጌታ አላህ ሱብሓነሁ ወተዓላ በራሱ በዚያች ከተማ ማለ። አላህን የምናወሳበት የብርሃን ማዕከል የሆነው ካዕባ እዚያው በግርማ ቆሟል። የአላህ የቅርብ ወዳጅ የሆኑት የኢብራሂም አለይሂ ሰላም ታላቅ መስዋዕትነትና የልጃቸው እስማኤል አለይሂ ሰላም ጽናት የታላላቅ ሰዎች መገኛ የሆነችውን ለዓለማት ሁሉ በረከት የሆነችውን ማንበብና መጻፍ የማይችሉትን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትውልድ ከተማን ሰጠ። የአላህ ሰላምና በረከት በእርሳቸው ላይ ይሁን። በእርግጥም አላህ ሱብሓነሁ ወተዓላ ኢብራሂምንና እስማኤልን አለይሂ ሰላም የነዚህ ሁሉ ጸጋዎች ምክንያት አደረጋቸው። ስለዚህም ሁል ጊዜ በልባችን እንዲታወሱ አድርጓቸዋል። ኢብራሂም አለይሂ ሰላም ገና የተወለደውን ልጃቸውንና የልጁን እናት ማለትም ሁለተኛ ሚስታቸው ሀጀራን ቀዝቃዛ ነፋስ፣ ውብ የአትክልት ስፍራዎች የሚፈሱ ምንጮችና ለምለም እርሻዎች ካሉበት የተባረከ ምድር ወደማይለማ ባዶና አስፈሪ ምድረ በዳ ወሰዷቸው። ከተቀደሰው ፍልስጤም ምድር ወደ ምድረ በዳ ወሰዷቸውና ለብዙ ኪሎ ሜትሮች የሰው ልጅ ምልክት በሌለበት የዛፍ ጥላ ስር ብቻቸውን ተዋቸው። ለትንሽ ጊዜ እንኳን ሳይጠብቁ ቤት ሳይሰሩላቸው ወይም ድንኳን ሳይተክሉላቸው በፍጥነት ተመለሱ። ምግብና መጠጥ እንዲሁም ከአስፈሪ የዱር እንስሳት ጥበቃ ሳይደረግላቸው ብቻቸውን ተዋቸው። አድርግ የተባሉትን የአላህ ትእዛዝ በጽኑነት ፈጸሙ። የተከበረችው ሀጀርን ረዲየላሁ ዐንሃ በዚያ ባዕድ ምድር ላይ ያለ ረዳት ብቻዋን ምንም ጓደኛ በሌላት ሁኔታ አስቡት። የሰው ልጅ የሚታይበት ምልክት እንኳን አልነበረም። የሚበሉትም የሚጠጡትም አጡ። የምትወደውን ትንሽ ልጇም መንከባከብ ነበረባት። የልቧን ትርታ፣ የዓይኗን ብርሃን፣ ትልቁ የዓለሟ ድጋፍ የሆነው ባለቤቷ ብቻዋን ጥሏት ያለምንም ቃል ትቷት እየሄደ ነበር። ተከተለችው፣ በምሬት ለመነችው። ነገር ግን እርሱ ምንም ምላሽ አልሰጣትም። የሚናገረው ቃል እንኳ አጣ። ይህ የአላህ ትእዛዝ ነው ብላ ጠየቀች። አዎ የሚል መልስ ብቻ ነበር ያገኘችው። ይህን ስትሰማ የተከበረችው ሀጀር ረዲየላሁ ዐንሃ በጽናትና ሙሉ እምነት ታሪካዊ ቃል ተናገረች። እንግዲያውስ እርሱ በጭራሽ አይተወንም አለች። ይህ በእርግጥም እውነተኛ እስልምና ነው፣ ለአላህ ትእዛዝ በልበ ሙሉነት መገዛት። ኢብራሂም አለይሂ ሰላም ይህንን መልካም ባህሪ በተግባር አሳይተዋል። ቅዱስ ቁርአናችንም ይህንን እውነት መስክሮላቸዋል። አስታውስ፣ ጌታው እጅህን ስጥ ባለው ጊዜ ለዓለማት ጌታ እጅ ሰጠሁ አለ። ሱረቱል በቀራ። የኢብራሂም አለይሂ ሰላም መልስ የተከበረውን ሀጀርን ረዲየላሁ ዐንሃ ልቧን አረጋጋት፣ እርካታን ሰጣት። የአላህ ትእዛዝ እየተፈጸመ መሆኑን በእርግጠኝነት አወቀች። ኢብራሂም አለይሂ ሰላም ለሚስታቸውና ለልጃቸው የነበረውን ተፈጥሯዊ ፍቅር ወደ ጎን ትተው የአላህን ትእዛዝ በጽናት ፈጽመዋል። ሆኖም ግን በውስጣቸው የነበረው ጥልቅ ፍቅር አላቋረጠም። ሚስታቸው ልታያቸው በማትችልበት ቦታ ሲደርሱ ፊታቸውን ወደ ካዕባ አዙረው እጆቻቸውን ወደ ሰማይ አንስተው ልባዊ ዱዓ አድርገዋል። መሐሪው ጌታም አላህ ሱብሓነሁ ወተዓላ የወዳጁን ልመና በቸርነቱ ተቀብሏል። የእስማኤል አለይሂ ሰላም እናት ሀጀራ ኢብራሂም አለይሂ ሰላም ትተውላቸው ከሄዱት የውሃ ከረጢት ለተወሰኑ ጊዜያት ተጠቀመች። ትተውላቸው ከሄዱት ጣፋጭ ቴምርም ተመገበች። ሕፃኑን በደግነት አጠባችው። ነገር ግን የውሃውና የቴምሩ ክምችት ብዙም ሳይቆይ አለቀባት። ተጠማች፣ ተራበች። በደረሰባት ፈተና በጽናት ታግሳ ነበር። ነገር ግን የምትወደውን ልጇን በጭንቀትና በስቃይ ውስጥ ስትመለከት ልቧ ተሰበረ። በደረሰባት ፈተና በጽናት ታግሳ ነበር። ነገር ግን የምትወደው ልጇን በጭንቀትና በስቃይ ውስጥ ስትመለከት ልቧ ተሰበረ። ምንም እንኳን ማጉረምረም ባይችልም ህመሙ በፊቱ ላይ በግልጽ ይታይ ነበር። እሱን እያየች መቆየት አልቻለችም። ህመሙን ለማስታገስ ምንም ኃይል ወይም አቅም አልነበራትም። በዚህ አስቸጋሪ ሁኔታ ሀጀራ ረዲየላሁ ዐንሃ በአቅራቢያዋ ወደሚገኘው ከፍታ ማለትም አሰፋ ወደ ተባለው ኮረብታ ወጣች።
ምናልባትም ውሃና ምግብ የያዘ ተጓዥ ካየሁ በሚል። ነገር ግን አይኖቿን ወደ ሰፊው ምድረ በዳ በጥልቀት ብታተኩርም አንድም ሰው አላየችም። የምታየው ወሰን የሌለው ምድረ በዳ ብቻ ነበር። የህይወት ወይም የኑሮ ምልክት አልነበረም። ተስፋ ቆርጣ ከአሰፋ ወረደችና በተስፋ ወደ ሁለተኛው ኮረብታ ወደ መርዋ ተጓዘች። እዚያም አይኖቿን ወደ ባዶ ሰማይ በጥልቀት ጣለች። ነገር ግን እይታዋ እንደ ቀድሞ ምንም እድል ሳይኖረው ተመለሰ። ከአልመርዋ ወረደችና በጭንቀት እንደገና ወደ አሰፋ ሄደች። ምን ማድረግ እንዳለባት ሳታውቅ ወደ አልመርዋ እንደገና ወደ አሰፋ ተመለሰች። ከዚህ ወደዚያ 7 ጊዜ በፍጥነት ተመላለሰች። በእያንዳንዱ ጊዜም በፍቅር አይኖቿ ልጇን ትመለከት ነበር። የተከበረችው ሀጀር ረዲየላሁ ዐንሃ ያደረገችው እነዚህን 7 ሩጫዎች ለመጪው ዘመን ሁሉ የሐጅ ስነ ስርዓት አካል ሆኑ። ይህ ሙስሊሞች በአሰፋና በአልመርዋ መካከል በታዛዥነት የሚከናወኑት ተግባር ነው። አቅመቢስ በሆንበት ጊዜም ቢሆን ጥረት ማድረግ መቀጠልና በትግላችንና በጥረታችን ላይ ጽናት ማሳየት እንዳለብን የሚያስተምረን ታላቅ ትምህርት ነው። በሰባተኛው ዙሯ መጨረሻ ላይ እንደገና አሰፋ ላይ በነበረችበት ጊዜ ድንገት ድምጽ ሰማች። ልቧ በድንጋጤ ተሞላ። ድምጹን ለማዳመጥ ጸጥ አለች። ጆሮቿንም በደንብ አቀናች። ድምጹ እንደገና ተሰማ። በልመና ስሜት ድምጹን አናገረችው። ልትረዱኝ ከቻላችሁ ሰምቻችኋለሁ አለች። ድምጹን በጥንቃቄ አዳመጠችና ልጇ ከተኛበት አቅጣጫ በኩል እየመጣ መሆኑን አረጋገጠች። ቀረብ ብላ ተመለከተች። እነሆ የዓለማቱ ጌታ መልአክ በዚያ ቦታ ላይ ታየ። የመላእክቶች አለቃ ጅብሪል አለይሂ ሰላም ነበር። ተረከዙን በኃይል መሬት ላይ እየመታ ነበር። የዘምዘም ውሃ ምንጭ የነበረበት ቦታ ነበር። ድንገትም ከእርሱ ውስጥ ንጹህ ውሃ ፈለቀ። በተራሮች ላይ በጭንቀት ተፈልገው የነበረው ውሃ በአዛኙ ጌታ ትእዛዝ ከትንሹ ልጇ እግር ስር በድንገት ተገኘ። በዚያ አስደናቂ ወቅት የሕይወቷ ብርሃን ከሞት አፋፍ ተርፎ በኃይል ሲያድግ ያየችው የእናትነት ደስታና የልቧ እርካታ እንዴት የጎላ እንደነበር አስቡት። በተፈጥሯዊ ስሜት ውሃውን በእጆቿ መቅዳት ጀመረችና ለማጠራቀም አሰበች። ውሃው እንዳይፈስ ለመከላከል በእጆቿ ትንሽ ኩሬ መሰል ነገር ሰራች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ የእስማኤልን እናት ይማር፣ ዘምዘምን ኩሬ ባትሰራበት ኖሮ እንደ ምንጭ በራሱ ይፈስ ነበር ብለዋል። በዚህም አላህ ሱብሓነሁ ወተዓላ ሕይወት ሰጪ የሆነውን ንጹህ ውሃን በቸርነቱ ሸለማት። እንደገናም የተራበውንና የተጠማውን ልጇን በደስታ ማጥባት ቻለች። ጅብሪል አለይሂ ሰላም ትጠፋላችሁ ብለሽ በጭራሽ አትፍሪ ብሎ ተስፋ ሰጣት። ይህ የተባረከ ልጅና የተከበረ አባቱ የአላህን ቤት እንደሚገነቡና አላህም ሱብሓነሁ ወተዓላ በዚያ የሚኖሩበትን በጭራሽ እንደማያሳፍር የምስራች ነገራት። አላህ ሱብሓነሁ ወተዓላ በእናትና በልጅ ላይ የነበረውን ታላቅ በረከት አሟላላቸው። ጓደኛና ቤተሰብ እንዲኖራቸው ሲል እዚያ ሰዎች እንዲሰፍሩ አደረገ። በኒ ጁርሃም የተባለ የነጋዴዎች ቅፍለት በዚያ በኩል አለፈና በመካ ሸለቆ ዳርቻ ላይ ቆመ። ውሃ አጠገብ የመሆን ልማድ ያላቸውን ልዩ የወፍ ዝርያዎች በቦታው ላይ ሲዋልሉ ተመለከቱ። እነዚህ ወፎች ዝም ብለው የሚያልፉ ቢሆኑ ኖሮ እዚያ በጭራሽ አይቆሙም ነበር። ነገር ግን ከላይ እየበረሩ ቀጠሉ። እነዚህ ሰዎች የአካባቢውን ሁኔታ ጠንቅቀው ያውቁ ነበርና እዚህ ውሃም ሆነ የመኖሪያ እድል እንደማይኖር እርግጠኛ ነበሩ። ስለዚህም አንድ ሰላይ ልከው እንዲያጣራ አደረጉ። እርሱም አንዲት ሴትና አንድ ትንሽ ልጅ ውሃ አጠገብ እንዳገኘ ሪፖርት አደረገ። በዚህም ምክንያት ሁሉም ወደዚያ ቦታ ሄዱና የሚፈልቀውን ንጹህ ውሃ ተመለከቱ። በታላቅ ደስታ ተሞልተው የእስማኤልን እናት እዛ እንዲቆዩ ፍቃድ ጠየቁ። እሷም እንዲቆዩ ፈቀደችላቸው። ነገር ግን በውሃው ላይ ምንም አይነት የመብት ባለቤት እንደማይሆኑ ቅድመ ሁኔታ አስቀመጠች። እነርሱም ያቀረበችውን ቅድመ ሁኔታ በደስታ ተቀብለው ቤተሰቦቻቸውንም ከእነርሱ ጋር እንዲኖሩ ጠሩ። ምክንያቱም ዘላኖች ስለነበሩ ለምለም በሆነ ቦታ ላይ ለጊዜው ከሰፈሩ በኋላ ወደ አዲስ መዳረሻ ይጓዛሉ። ኢስማኤል አለይሂ ሰላም በዚህ አዲስ ሁኔታ ውስጥም በሰላም አደጉ። እጅግ መልከ መልካምና ቆንጆ ልጅ ነበር። ንቁ፣ ብልህና መልካም ስነ ምግባር ያለው ሰው ነበር። የሚያስደስትና የዋህ ባህሪያቸው
ጎረቤቶቹ ከሴቶቻቸው አንዷን በክብር እንዲያገቡለት አስገደዷቸው። ይህ በእንዲህ እንዳለ የተከበረችው እናቱ አረፉ። በውድ ልጇ ምክንያት ምንም አይነት ፍርሃትና ጭንቀት ከእንግዲህ አልነበራትም። የሁሉም ሰው ሕይወት መጨረሻ የሆነው ሞትም መጣባት። ከእነርሱ ለረጅም ጊዜ የራቁት ኢብራሂም አለይሂ ሰላም ባለቤታቸውንና ልጃቸውን ሊጠይቁ ተመለሱ። ኢስማኤልን ቤት ውስጥ አላገኙትም። ለቤተሰቡ ርዝቅ ፍለጋ ሄዶ ነበር። የእስማኤል አለይሂ ሰላም ባለቤት ለኢብራሂም አለይሂ ሰላም ስለደረሰባቸው ችግሮች በምሬት ተናገረች። ሲሰናበቷት ለባሏ የደጃፉን መቃን እንዲቀይር እንድትነግረው ጠየቋት። ይህም በትህትና ሚስቱን እንድትፈታውና ሌላ መልካም ሚስት እንዲያገባ በምሳሌያዊ አነጋገር መግለጻቸው ነበር። ምክንያቱም እርሷ ደስተኛ ሴት አልነበረችም። የነቢያት ሚስቶች በትዕግስትና በእርካታ መኖር አለባቸው። የእስማኤል አለይሂ ሰላም አባት መሆናቸውን አላወቀችም ነበር። እርሷን እንዲፈታት መልእክት እያስተላለፉ እንደሆነ በፍጹም አልተረዳችም። መልእክቱን ለእስማኤል አለይሂ ሰላም አስተላለፈችው። እርሱም በጥበብ ተረድቶ ፈታት። ኢብራሂም አለይሂ ሰላም ለሁለተኛ ጊዜ ሲመጡ በልጃቸው ቤት ሌላ ሴት አገኙ። እርሷም ፍጹም የተለየ ባህሪ ያላት ሴት ነበረች። አስቸጋሪ ጊዜያትን ብታሳልፍም አመስጋኝና በትንሽ ነገርም ቢሆን የምትረካ ሴት ነበረች። ስለዚህም እንድትቆይ መልእክት ትተውላት ሄዱ። እርሷ የነቢይ ሚስት ለመሆን እንደምትበቃ አስተውለው ነበር። ከዚያ ከመሄዳቸው በፊት ለደህንነታቸው ዱዓ አደረጉ። ኢብራሂም አለይሂ ሰላም ለሶስተኛ ጊዜ ሲመጡ የተወደደ ልጃቸውን አገኙት። እርሱም ቀስቶችን እያስተካከለ ነበር። አባትና ልጅ ከረጅም ጊዜ በኋላ እንደገና ተገናኙ። ሰላም ተባባሉ፣ ተቃቀፉና እጅ ተጨባበጡ። እርስ በርስ ተጠያየቁ። ከዚያም ኢብራሂም አለይሂ ሰላም ታዛዥ ልጃቸውን አላህ ሱብሓነሁ ወተዓላ ካዕባን እንዲገነባ እንዳዘዘውና ኢስማኤልም አለይሂ ሰላም ሊረዳው እንደሚገባ በደስታ ነገሩት። ታዛዥ ልጁ የአላህን ሱብሓነሁ ወተዓላ ጽኑ ትእዛዝ ለመፈጸም ሳይዘገይ በደስታ ተስማማ። ስለዚህም ሁለቱም ይህን የተቀደሰ ቤት የመገንባት ታላቅ ሥራ ጀመሩ። ሥራውም ሲጠናቀቅ እንዲህ በማለት የአላህን በረከት ተማጸኑ። ጌታችን ሆይ ከእኛ ይህን መልካም ሥራ ተቀበል። አንተ በእርግጥ ሰሚ ሁሉን አዋቂ ነህ። ሱረቱል በቀራ ምዕራፍ 2 አንቀጽ 127